ሰላም የቻናሌ ቤተሰቦች እንኳን ደህና መጣችሁ። ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት በጣም የጣፈጥ ቀላል የሆነ የቺፕስ አሰራር ነው ይዤላችሁ የመጣሁት። ትወዱታላችሁ። አሁን ወደ አሰራር እሄዳለሁ። አሁን የበቃኝን ያክል ድንች አዘጋጅቻለሁ። ድንቹ ደግሞ ሁሉንም ልጠን እስከምንጨርስ እንዳይጠቁርብን ደግሞ ቀዝቃዛ ውሃ እናዘጋጃለን። አሁን በዚህ መልኩ አጥቤ ተመልሼ መጥቻለሁ። አሁን ከአራቱም በኩል ትንሽ እኩል እንዲሆን ማለት ነው ስንቆርጠው እንቆርጠዋለን ማለት ነው። በዚህ መልኩ እንደዚህ እንቆርጠዋለን ማለት ነው። እኩል አድርገን እንቆርጠዋለን። አሁንም በዚህ መልኩ እኩል እንዲሆን አለመቁረጥም እንችላለን። በነገራችን ላይ ግዴታ አይደለም፣ ግን እኩል እንዲሆን ነው እንደዚህ ያደረኩት። እናንተ እንደፈለጋችሁ ማድረግ ትችላላችሁ። ከዛ አሁን አጥቤ አዘጋጅቻለሁኝ። እዚህ ጋር ደግሞ ውሃ ጥጃለሁኝ። አሁን ውሃው እየፈላልኝ ነው ማለት ነው። ትንሽ ውሃው ሲፈላ ደግሞ ያዘጋጀነው ድንች ወደ ውሃ ላይ እናደርጋለን ማለት ነው። የምንቀቅለው ለ3 ደቂቃ ነው። ከዛ በላይ አናበስለውም ማለት ነው። ከዛ 1 የሻይ ማንኪያ ጨው አድርጌ ለ3 ደቂቃ ነው ማበስለው። በጣም መብሰል የለበትም፣ አሳያችኋለሁኝ። ከዛ ለተወሰነ ደቂቃ እንተዋለን። በቃ በዚህ መልኩ እንደዚህ ተከተካ እንዴ እናወጣዋለን ማለት ነው። በቀዝቃዛ ውሃ ነው የምናደርገው። መጀመሪያ ላይ ቀዝቃዛ ውሃ በጎድጓዳ ሳህን እናዘጋጃለን። ከዛ እዛ ላይ ነው የምናደርገው ማለት ነው እንዲቀዘቅዝ። አሁን ደግሞ በማጥለያ አጠለዋለሁኝ ማለት ነው። አሁን በዚህ መልኩ ማጥለያ ላይ አድርገነው ውሃው በደንብ አይደርቅም። ስለዚህ ንጹህ ጨርቅ ካለን በንጹህ ጨርቅ፣ ሶፍት ካለን ደግሞ በሶፍት በደንብ አድርገን እናደርቀዋለን ማለት ነው። ለምን በዘይት ስለምንጠብሰው ከውሃ ጋር ጥሩ አይደለም፣ ሊያቃጥለን ስለሚችል ማለት ነው። አሁን በደንብ አድርጌ በዚህ መልኩ አድርቄዋለሁኝ። ከዛ 2 የሾርባ ማንኪያ የበቆሎ ዱቄት አድርጌ በደንብ አድርጌ አዋህደዋለሁኝ። እስከምናዘጋጀው ድረስ ደግሞ ዘይታችን እንጥዳለን ማለት ነው። ትንሽ እንዲሞቅልን ያው ድንቹ ማጠገቡ ነው ያለው። ያው ዘይቱም የሞቀ ነው ማለት ነው። አሁን ትንሽ ሲሞቅ ያዘጋጀነው ድንች እንጨምራለን። ያው በዚህ መልኩ እንደዚህ አይነት ከለር ሲሆን እናወጣዋለን ማለት ነው። ውድ ቤተሰቦቼ በጣም የሚጣፍጠው ትወዱታላችሁ። ሰርታችሁ ሞክሩትኝ። ሲጀመር እቤት ውስጥ የተዘጋጀ ነገር ጤነኛ ነው፣ አሪፍ ነው። ሰርታችሁ ሞክሩትኝ እላለሁኝ። ቀላል ነው፣ ሰዓት አይወስድም። 2 ድንች በቂ ነው ማለት ነው። ትላልቅ ከሆኑ እና ትናንሽም ራሱ ቢሆኑ በጣም አሪፍ ነው። ከውጭ ከምንገዛ ቤት ውስጥ እንደዚህ አዘጋጅተን ፍሬሽ የሆነ ነገር ብንበላ ቆንጆ ነው እላለሁኝ። ውድ ቤተሰቦቼ በዚህ መልኩ ሰርታችሁ ሞክሩትኝ፣ ትወዱታላችሁ። በዚህ መልኩ ጠብሼ ጨርሻለሁኝ። ውድ ቤተሰቦቼ በጣም ቆንጆ ነው። ከገበያ ከምንገዛው 100% ይሄኛው ነው የሚሻለው። ቤት ውስጥ 2 ድንች ካለን በጣም የጣፈጥ ነገር መስራት እንችላለን። 1 የሻይ ማንኪያ በርበሬ፣ ትንሽ ጨውና ትንሽ የቆንጆ በርበሬን ያደረኩትኝ። ከዛ በደንብ አድርገን እናዋህደዋለን። ከቸፕ ካለን ከቸፕ፣ ማዮ ካለን ደግሞ ማዮ እንደዚህ ያደበላልቀን መብላት እንችላለን። ከቸፕን ብቻ ደግሞ መጠቀም እንችላለን ማለት ነው። በጣም ነው የሚጣፍጠው። ትወዱታላችሁ። ሰርታችሁ ሞክሩትኝ። ይኸው እንደምታዩት እንደዚህ አድርገን እንበላለን ማለት ነው። ለልጆቻችንም ለእኛም በጣም አሪፍ ነው። ሰርታችሁ ሞክሩትኝ። የዛሬ ቪዲዮ ይሄንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ባባይ